እንደነገርኳችሁ የሚመጣ ወንድ ከተመቻችሁ ፊኛውን ትይዙታላችሁ ካልተመቻችሁ ደግሞ ፊኛውን ታፈነዱታላችሁ ማለት ነው ተግባብተናል አይደለ ይቅርታ የኔ እህት መጀመሪያ ግን ስለ ገንዘቡ አልተነጋገርንም እናቱ የመጣሽው የትዳር አጋር ፍለጋ ነው ወይስ ገንዘብ ፍለጋ ነው ገንዘብ ብልሽ ገንዘብ ትሰጪኛለሽ አልሰጥሽ የትዳር አጋር አይዞት አሁን የሚመጡት ወንዶች ስታያቸው አይደለም ገንዘብ ምግብ ሁላ ነው የሚዘጋችሁ እናሱ ጥሩ ነገር የመጀመሪያ ተወዳዳራችን እባክህ በክብር ከጓሮ ውጣ እሺ ተወዳዳራችን ስምህ ማን ነው አቤል እባላለሁ ብዙ ሰው ግን እንዴ ምን ልታረጊው ነው አይ አቤል የሚባል ኤክሳለ ይለዛ እና ምን ችግር አለው እኔ ዋይ ሆንሻለሁ እሺ አቤል ስራ ምንድነው ስራዬ እነዚህን የመሰሉ ቆነጃጅቶች መንከባከብ ነው ካፈነዳችሁ በስተቀር እንዴ ምን አደረኩሽ እኔት ምን በደልኩሽ ያስቀየምኩሽ ነገር አለ እንዴ ያወራው ነገር ስላልተመቸኝ ነው ያፈነዳው የማወራውን ሳይሆን ምን አረጋውን ነገር ነበር ማሰብ የነበረብሽ እሺ የኔ ወንድም ከህይወት አጋርህ ምንድነው የምትፈልገው እኔ የምፈልገው ጨዋ ቤተሰቧን አክባሪ በማንነቷ የምትኮራ ቆንጆ ሼፕ ያላት እሺ የሀብት መጠንስ ምን ያህል ነው በገንዘብ ነው በንብረት በገንዘብ እንኳን የለኝም በንብረት በሱ ነው የሌለኝ እሺ አንድ ፊኛውን ያላፈነዳች እህታችን ትታየናለች ምን ፊኛው አልፈነዳ ብሎሽ ነው አይ አይደለም ተመችቶኝ ያላፈነዳሁት ምኑ አቋሙ ደስ ይላል መልኩም ቀይ ነው ስነስርዓት ያለው ልጅ ነው የሚመስለው በዛ ላይ ደግሞ እኔ ፍቅር ይበልጣል ብዬ ነው ማስበው በዛ ላይ ደግሞ የራሱ የሆኑ ንብረቶች አሉት አልሰማሽም እንዴ የለኝም እኮ ነው ያለው ውይ ነው እንዴ እሺ አሁን ደግሞ ወደ ቀጣዩ ወንድ እንሄዳለን እባክህ ቀጣዩ ወንድ በክብር ከጓሮ ውጣ ያው ዝም ብለህ ተመልከት ብቻ ምንድነው እንደዚህ ማበ ፍጹም አይቻልም ንፋስ ይሆናል ያፈንዳባቸው እንደገና አስጫቸው ምን ማለት ነው ደግሞ እድሉ ስጡኝ እንጂ ገና እኮ አልቆምኩም ኧረ አንተ በቃ ተረጋጋ አልረጋጋም አግባብ ባለው መልኩ ፊኛው እንደገና አስጫቸው እንደገና እንደግመዋለን ለምን ነው የሚደገመው በቃ አልፈለጉህም እንዴት ነው የማይፈልጉኝ አንቺ እኔ እኮ ማለት ከዛፍ የገዘፍኩ ከኮከብ በላይ ማበራ ከመብረቅ በላይ የደመኩ ሰው ነኝ ምንድን ነው ያልኩት አሁን ድጋሚ ታስጀምሪ እንደሆነ አስጀምሪ በቃ ሻንተ ሂድን ፊኛውን ሰጣችኋለሁ ይኸውልህ አሁን ካፈነዱት ግን አፈነዱት ነው እሺ አታሟርቺ አንቺ ሟርቴ ማን ነበረ ሴት ልጅ እርጋታ ትወዳለች ያለው ገና ሳያዩ እኮ ነው ፊኛውን ያፈነዱት አይተውህማ ነው እንደ ኮባሽቁ ተርም ያረጉት ኧረ በእናትህ ናውጣ አይ በክብር ጥሪ እሺ በክብር ናውጣ እንዴ ቆይ ከዚህ በፊት እንተዋወቃለን ቆይ እስቲ አንዴ ቢያንስ ፊኛውን ለምን እንዳፈነዱት እንጠይቃቸው ለምንድነው ፊኛውን ያፈነዳችሁት እድሜው ፊቱ ምንም አሳማኝ ምክንያት አይደለም እንደገና እንደግመዋለን ኧረ ምንድነው በቃ ፊኛ አልቋል በባዶም ቢሆን እንደግማለን በባዶ ማን እንደግማለን እሺ ሁለታችንም አንድ ላይ እንወጣለን ከዛ በኋላ በስነ ስርዓት ተዋውቀን ቁርስ ምናምን በልተን ስልክ ተቀያይረን ነው የምትሄዱት ስጠሪን ሁለታችንን አንድ ላይ ጥሪንሽ እና የትኛዋ ተመቸች አራቱ ቀስ በል እንጂ ምንድነው የሚያንገበግብህ ቺኮች እኮ ናቸው እንዴ ወደ ነው የምትሄዱት ናችሁ